ጋይስ የመጀመሪያ እንደተነጋገርነው እሱንም ያዝ ከዛ በኋላ ትላለ በጣም መጀመሪያ ምንም ነገር ሁለት ሰው ነው ማሸንፈው ጋይስ ሁለት ሰው እንደገና ደግሞ አልነግራችሁ አናወራም ሁሉንም ነገር ሉጣ ሄሉ ናይ ችግር የለውም እንደ ቤተሰብ ይዋር ፋሚሊ እሺ አንተ እንትን ትላታለህ እሺ በጋይስ ቤስት ኦፍ 3 ነው ቤስት ኦፍ 3 ሂዱበት የመጀመሪያው እንደተባባለው ያዙት የመጀመሪያውን ያዙት መጀመሪያ ህፃን ልጅ የያዘውን ይዞ ነው የሚያለቅሰው የሚባል ነገር መጀመሪያውን ያዙት ትንሽ እሺ አነስ ጋይስ መጀመሪያው ጃጉሬ አነስ ያሉ ጊፍት እዚህ ላይ አነስ ያሉ የመጀመሪያውን ያዙት መቆጣጠር አለባችሁ ሳራ እንዳትፈሪ ረዋን እሺ እንዳትፈሪ ያ ተረጋጊ ውሃ እየጠጣሽ ያ ራሃውኝ እንዳትጨናነቂ ጎንበስ እንዳትያንቺ እሱ ይበል ጋይስ ይው ገና ነን አሁን 3 ደቂቃ ምናምን አለ ሁለተኛው አበባ በኋላ ትሄዱበታላችሁ እንዳትዘናጉ ሳራዬ ቴንኪው ጃጉሬ ቴንኪው አንተ እርግጠኛ እንዳትሆን ግን ቦነስ ጠብቁ አሁን እስከዛው ተብተብ አድርጉ እያንዳንዱ ተብተብ 3 ቦነስ ነው ታውቃላችሁ እያንዳንዱ ተብተብ 3 ቦነስ ቴንኪው እናመሰግናለን ቴንኪው እሺ ቴንኪው ሁለተኛና ሶስተኛን ተማምኖ ነው ቁጭ እያሉ ያለው እንደገና ሁለተኛውን ቦነስ ይሄ ግን ሲያምሩ ካሸነፍኩሽ ግን ይኸው ካሸነፍን ሄለን የሆነ ምጋብዝሽ ነገር አለ እሺ ካሸነፍን ችግር የለው የሆነ ጊፍት አለ ላንቺ የሆነት ላይ ችግር የለው ሄዱ አሁን ቆዩ ጋይስ ቤስት ኦፍ 3 ነው ደስ የሚለው ነገር ሁለቱም ዙር ማለት ነው ቆይ ጋይስ ገና ነን አበባ ገና 36 ሰው የተለያየ ሰው አንዳንድ አበባ እሺ የተለያየ ሰው 36 ሰው ሁለት ልብ ልቀቁበት ወይም ደግሞ ሁለት ልብ እቺ የምትሳማው ልቀቁበት ቴንክ ዩ ጋይስ ዩሪ ቴንክ አሁን ሂዱበት ቆይ አሁን ሂዱበት ጋይስ የመጀመሪያው ዙር ካገዝን ሁለተኛና ሶስተኛ ሪስክ ላይ ነን አሁን ነው ሁለተኛና ሶስተኛ ሪስክ ነን ሁለተኛና ሶስተኛ ሪስክ ነን ነው ይሄንን መያዝ አለብን ሁለተኛና ሶስተኛ ለኛ አደጋ ጋይስ ሂዱበት አሁን ይሄን ከያዘ ሁለተኛ ላይ ብዙ ጋይስ እንዳታዝሩላችሁ ቻሌንጅ አድርጓችሁ አለቀ 7-6 ጋይስ ሂዱበት አንዋር ሁላችሁንም መስን ቴንኪው እሺ ታብታበሮች ሁላችሁም ቴንኪው እናመሰግናለን ገዳዬ ቴንኪው ያ ቆይ ሁኔታው ኦኬ ከሆነ ኦኬ ግን ሰከንዶችን ጠብቁት ይሄን እንዳንሸነፍ እሺ ያ አብሽሩ እንደርሳለን ቆይ በኋላ ስናይፕ እናደርጋለን እኮ ይመጣል ገና ሁለት ዙር ይቀራል እኮ እና ሪስካችን ነው እናል ያ ዲኮሩን አንተ ነው የሰራው ታሸንፋለህ እርግጠኛ እናሸንፋለን ኢንሻአላህ እንዴ ያ ቴንክ ዩ ጋይስ ቴንክ ዩ አሁን ያላችሁ እዚህ ላይ አንደኛው ዙር ይዘናል ሁለተኛው ዙር ወይ ሶስተኛው ሂዱበት እሺ ያ ዲናዬ ቴንክ ዩ ሁላችሁም ጋይስ እዚህ ጋር ያላችሁን እሺ አነስ ያለ በኋላ ስናይፕ እናደርጋለን እሺ ጋይስ 30 ሰከንድ ላይ እዚህ ጋር ተጠንቀቁ እሺ በቃ ስናይፕ አሁን ልቀቁ ያላችሁ ስጡ በቃ እዚህ ላይ ስጡ ቤስት ኦፍ 3 ጋይስ ያ ቤስት ኦፍ 3 ነው በቃ ለቀጣይ ያዙት ካላችሁ ቀጣይ ያዙት ቆዩ በደንብ ታፕ አድርገው ኮፒሊንግ አድርጉ ዝም ብላችሁ ቆዩ ሁለተኛውን ዙር ራሱ ልሰጠው እችላለሁ ሁለተኛው ዙር ልልቀቅልህ ሁለተኛው ዙር እናሸንፋለን እሺ
አሪፍ ኦኬ አሁን 1-0 እሺ ተሸንፈናል አሁን ቤስት ኦፍ 3 ነው እሺ የመለያ ነው አሸነፈሽ በቃ ተሸንፈናል ማለት ነው ላኪ ሄለ ጋይስ ሁለተኛውን እድል እንስጣቸው ወይ ዝም ብለን እንሂድበት ምን ነው የምታስቡት መጨረሻው ላይ እንፋለም ምን ነው የምታስቡት ወይስ ልጆች ጋር ዝም ብለን እንፋለም ወይስ እድሉን እንስጣቸው እንሂድበት ኦኬ ያ ማዘን የለም ብሏል ማዘን የለም ብሎኛል እና አሁን ሁለተኛው ላይ መፋለም ያንተችን ላይ ምናምን ተዘጋጅታችኋል እንደዛ አሉ ተዘጋጅታችኋል ያ ሂጂ የመጨረሻ ጌም ነው እሺ የመጨረሻ ነው ያ ሬዲ ጋይስ እሺ ሬዲ ላኪ እሺ ወይ ደብል እና ትሪፕል ከመጣ ነው የምትሰጡ እሺ ያ አሁን በደም ታፕታፕ ኮፕሊንግ አድርጉ እሺ አሁን በየዙሩ ጋይስ ታፕታፕ 3 ነጥብ ነው ጊፍት ይላልሸነፍ አዳራችሁ ማለት ነው ኩብራትና ኩብራን ጌሙ ጀምሯል ሄለን ጉልበተኛዋ ጋር ዳይ ባለ ጉዳይ ቆይ ጉልበት ጠፋኩ ባይ አሁን ዝቱ ትሪፕ አሁን ጋይስ ደብል ነው ጋይስ ደብል ገኒዬ የኔ ገኒ ያላችሁ ገኒ ጋይስ ደብል ሂዱበት 30 በ60 በዚህ እንሂድ ካላችሁ ሩጡበት ሂዱበት ያ አዲስዬ ያ ቴንክ ያ ሂዱበት እድል አንሰጣቸውም ካላችሁ ሂዱበት ኤልኤምኤስዬ ቴንክ የሰው ቴንክ ያ አሁን በደንብ ታፕ ኮፕሊንግ አድርጉ አሁን አነስ ያሉ ግፍቶች ቆዩ አሁን ቦነስ እስከሚያልቅ ድረስ እስካንጌ ጀስት ተብተብ ምናምን ጂኒ ያርጉት ያ በጸሎት ቴንክ ያ ቆይ ይሄ አጫውቱን ቤተሰብ እችኛዋ አሁን በቃ የመጨረሻ ነው ሄለን ካሸነፈች መለያ ነው እሺ እንዲያሸንፉ ይሄንን ዙር ድል እንስጥካ የመጨረሻ ነው ወይ በእናንተ የኔ ልጆች ላይ ተደገፈ ይክፈት ጀምሩ አሁን ይጀምር ይክፈት እሺ 80 ሰው የተለያየ ነገር ልቀቁ የተለያየ ነገር ዶናት ጀስት ሁለት ዶኔት ነው አባችን ለቀቅ አድርጉ ቶሎ በሉ ዳይ ሙሉት ቴንክ ዩ ደብል የሰጠን አሁንም ኔክስት ጋይስ ትሪፕል አይደለም እሺ ተከፈተ በኋላ ያላችሁን ስጡ እዚህ ላይ እሺ ወደ ኋላ የለም አሁን ጀምሯል በቃ ደብል ነው አሁን ሂዱበት ገሚዬ ቴንክ ዩ ሂዱበት ወደም ቻሌንጅ አሁን እዚህ ያላችሁን ስጡ እዚህ ላይ ቻሌንጅ በቃ ይሄንን ተሸነፈን እንወጣለን ማለት ነው አሁን የመጨረሻ ነው ቴንክ ዩ የመጨረሻ ነው ጊዜ አንሰጣቸውም ካላችሁ ሂዱበት የመጨረሻ ነው የመጨረሻ ነው ማይል ቴንክ ይሄ የመጨረሻ ነው ደብሉ አይደረ ያ ሂዱበት እንሰማለን ያ ሂዱበት ጋይስ እድል ካሰጠን ሂዱበት ገኒዬ ቴንክ እሺ ገና ነው ጊዜ ያለን ቴንክ ዩ እናመሰግናለን ሁላችሁንም ያ እስካን ቴንክ ዩ ረዋን ሰላም ነሽ አዎ ደህና ነኝ ያ ሂዱበት ጋይስ እርግጠኛ ምን አይነት ጾታውን ስራት ቢያንስ እንጂ ቀይ የመጨረሻ ጌም ነው እድል እንስጣችሁ እንዴ ወደኋላ እንቅር በዚህ የኔ ጊፍተሮች ነው አሉ ያ ጎጃሚት ያ እሺ ስናይፕ እናርግሽ በቃ አሁን ያላችሁ ስጡ በቃ የመጨረሻ ነው አንድ ዙር እየተመራ ነው የካሸነፈ ጨረሰን ጌም ብቻ ሳይሆን ያ ጀስት የመጀመሪያው ጌም ነው ኡልመባሃ ነው ኡልመባሃ ማለት ያ የወሊድ ዝግጅት ነው ከአንቺ ጋር ነው ይሄንን ሁላ ከስክሮት ተጋገዙ ሀቢብ ዶክተር ሀቢብ ወንድማችን ቴንክ ዩ
ደቂቃ ከምናምን ሬዲ ጋይስ ቢ ሬዲ ያላችሁ ስጡ ያላችሁን በቃ ያላችሁ ይደርሳሉ በሁለት አንበሳ ይደርሳል እዚህ ላይ አሁን ደብል የለ ትሪፕል የለ አልቋል በቃ አሁን ስናይፕ እናርግ ቤተሰብ በቃ አለቀ ጌሙ እኮ አሁን አለቀ ያላችሁን ስጡ አበባም ስጡ አበባ አላችሁ እኔ እኮ ምን ይባል እንትን የለኝ ነው ጋይስ ወይ ሚሊየን አስገቡት ወይ እነሱ ሚሊየን አስገቧቸው እኔ ጌመር ነኝ የምባለው ጋይስ ለነሱ እንደዚህ አድርጉ እላለሁ እኔም ብሎ ጌመር አላሳዝንም ኡስማን ኖ ጌመር ነሽ አንቺ ኧረ ወሬኛ ነኝ ድራይቭ እናርግሽ ጋይስ 10 ደቂቃ አሁን ሂዱበት do it something yeah okay nice LMS thank you guys that's it ትላል ቤስት ኦፍ 3 እኮ አይደለም ቤስት ኦፍ 4 እኮ ነው ያ ቤስት ኦፍ መሰለኝ ይመችሽ ሄለን እንኳን ደስ አለሽ ወላሂ ቤስት ኦፍ 3 ስለሆነ ፕላናችሁ የተበላሸ መሰላችሁ ኖ ሰው ወዶና ፈቅዶ ነው የሚሰጥሽ ገብቶሻል አይደለ ሰው ምን አለ መሰለሽ አሁን ጌም ስትጫወች ሰው ከወደደሽ ይሰጥሻል ካልፈለገ ደግሞ መብቱ ነው አይደለም እንዴ እና አሪፍ ጌም ጫውተናል ሄልዬ በጣም ስላልወደዷችሁ ሳይሆን እናንተ ጌም ልምድ ስለሌላችሁ ነው እሺ ኖ ጌም አሁን ምን አለ መሰለሽ እኛ እንትን ነጋዴ ነን ጌም ለማን ግን ጌመር ስላልሆናችሁ ነው